የተወደዳችሁ የጽዮን እናት አማኞች እንዲሁም በየቦታው ያላችሁ የእግዚአብሔር ወገኖች የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ 7ኛው ቀን ነው። የዛሬውን መልእክት ይዤ የምመጣው መብራቱ ማዴቦ ነኝ ከሜልበርን አውስትራሊያ። ይህንን ጥናት ስንጀምር የመንፈስ ቅዱስ ሥራ በሚለው አርዕስት ስር ነው። መጀመሪያ ያየነው የመንፈስ ቅዱስ ሥራ በማያምን ሕይወት ውስጥ ሲሆን ከዛ በኋላ ላለፉት 3 ቀናት ስናጠና የነበረው የመንፈስ ቅዱስ ሥራ በአማኙ ውስጥ የሚለውን ነው። መንፈስ ቅዱስ በአማኙ ሕይወት ውስጥ እንደሚኖር፣ እንደሚያርፍ፣ ስፍራ እንደሚያገኝ፣ በውስጥ ሆኖ የመንፈስን ሥራ እንደሚሰራ፣ የመንፈስን ፍሬ እንደሚያፈራና የስጋን ሕይወት ወይም ደግሞ የስጋን ፍሬ እያሸነፈ ግለሰቡን እየቀየረ እግዚአብሔርን ወደ መምሰል እንደሚወስድ አይተናል። ያ በሁለተኛው ቀን ደግሞ ቅድስና እንደሆነ ነው ያየነው። አንድ ሰው እግዚአብሔርን ሲቀበል እግዚአብሔርን እየመሰለ ሲሄድ ያ የቅድስና ልምምድ ነው። መንፈስ ቅዱስ ያለበት ሰው ደግሞ እረፍት ይኖረዋል። ያ እረፍት እግዚአብሔር በሰራው፣ እግዚአብሔር በጨረሰው፣ እግዚአብሔር ባደረገለት ሙሉ በሙሉ እንደሚያርፍ ነው። እግዚአብሔር ምልክት አድርጎ የሰጠው የሰንበትን ቀን እንደሆነ አይተናል። በእርሱ እንደምናምን፣ በእርሱ እንደተፈጠርን፣ በእርሱ እንደገና ደግሞ እንደዳን የሚያሳይ ምልክት እንደሆነ ሰንበትን አይተናል። ዛሬ ደግሞ የምናየው ስለ መታተም ነው። በመንፈስ ቅዱስ መታተም የሚለውን ነው። ከመጀመሪያው ማሳሰብ የምፈልገው ይህንን የመንፈስ ቅዱስ መታተም የሚለው በሕዝቅኤል ምዕራፍ 9 ወይም በራእይ መጽሐፍ ውስጥ ስላለው መታተም አይደለም የምናገረው። አስቀድሞውኑ እግዚአብሔር አንድን ሰው እርሱን በሚቀበልበት ጊዜ የሚያደርገውን ስራ ነው የምናየው ዛሬ። ራሳችንን ለጸሎት ዝቅ እናድርግ። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ አንድ አምላክ በመካከላችን ተገኝተ አስተምረን፣ ኃጢአት በደላችን ይቅር በል፣ በኢየሱስ ስም አሜን። በኤፌሶን ምዕራፍ 4 ቁጥር 30 ላይ ጳውሎስ እንዲህ ይላል። ኤፌሶን 4:30 ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። የታተማችሁበትን የእግዚአብሔርን መንፈስ አታሳዝኑ ይላል። ይህ ማተም መንፈስ ቅዱስ አይደለም። መንፈስ ቅዱስ አታሚ ነው። የሚያትመን ደግሞ ለቤዛ ቀን ነው፣ ለምጽአቱ ነው፣ ለመጨረሻዋ ለማታልፈው ለዛች ምድር ነው። እስከዛ ድረስ የሚወስደን እንደሆነ ነው። ፕሮሰስ እንዳለውና እስከ መጨረሻዋ ቀን ድረስ የሚሄድ እንደሆነ ነው የሚናገረው። መንፈስ ቅዱስ መታተም ጳውሎስ ሲናገር በአካባቢው የነበረውን ኤክስፒሪየንስ ወስዶ ነው ጳውሎስ ምሳሌ ነው የሚጠቀመው። ማተም በዛን ጊዜ ትልቅ ቦታ ያለው ነው። አሁንም በእኛ ዘመንም ትልቅ ቦታ ያለው ነው። ያንን ምሳሌ ነው የሚጠቀመው። በማተም ላይ ስም አለ፣ ስልጣን አለ፣ እንደገና ደግሞ ግዛት አለው። ወይም ደግሞ መስሪያ ቤት ከሆነ የሚያስተዳድረው መስሪያ ቤት አለ። አገር ከሆነ የሚያስተዳድረው አገር ነው። ቀበሌ ከሆነ የሚያስተዳድረው ቀበሌ ነው። ስፍራ አለው። ምን እንደሚያስተዳድር ይናገራል። ስልጣን አለ፣ ምን እንደሚያስተዳድር ይናገራል። እንደገና ደግሞ ስም አለ። ያን ነው ጳውሎስ የሚናገረው። ወደኛ ህይወት አፕላይ ሲያደርግ ጳውሎስ ምንድነው ይሄንን ሲናገር ማህተም የሚያመላክተው ምንድነው? ኦነርሺፕ ነው፣ ባለቤትነትን ነው የሚያሳየው። የሚያትመው ማን ነው? ባለቤትነትን ያሳያል። ሁለተኛ ደግሞ ትክክለኛነትን፣ እውነትን ነው የሚያሳየው። ኦተንቲሲቲ፣ ኦተንቲክ እንደሆነ፣ ትክክለኛ እንደሆነ ነው፣ ፌክ እንዳልሆነ፣ የተጭበረበረ ነገር እንዳልሆነ የሚያሳይ ነው እውነተኛ ማህተም።
እውነትን የሚያሳይ ነው። እርግጠኝነትን የሚያሳይ ነው። ትክክለኛነትን የሚያሳይ ነው። ሶስተኛ ደግሞ ዋስትናም ነው። ማህተም ያለው ዶክመንት ለሚቀበለው ሰው ዋስትና የሚሰጥ ነው። ጋራንቲ። ይህንን ነው እንግዲህ ጳውሎስ ለኛ በክርስትና ህይወት ውስጥ አፕላይ የሚያደርገው። ያንን ምሳሌ ነው ተጠቅሞ መንፈስ ቅዱስ ያትማቸዋል ነው የሚለው። የሚያትመን ደግሞ ለጊዜው ለዛሬ አይደለም፣ እስከ ቤዛ ቀን ክርስቶስ ከሚመጣበት ጊዜ ድረስ፣ እስከዛ ድረስ ለዘላለም የሚያትመን እንደሆነ ነው የምናየው። ዋናው መጀመሪያ ምንድነው? የእግዚአብሔር መሆናችን ነው። ኦነርሺፕ ኦን የሚያደርገን ባለቤትነቱ የእግዚአብሔር ነው። እግዚአብሔር ነው እኛን የፈጠረን። እግዚአብሔር ነው እንደገና ደግሞ ያዳነን፣ ከሞት ያዳነን እርሱ ነው። በኤፌሶን ምዕራፍ 1 ቁጥር 13 ላይ ኤፌሶን 1:13 እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ፣ እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ፣ ይህም ለክብሩ ምስጋና ይሆናል ይላል። ይሄ ጠቅላላውን አክቹዋሊ ሰመራይዝ የሚያደርግ ነው። የመጀመሪያው ምንድነው? ማመን ነው። የመጀመሪያው ማመን ነው። ማመን የሚመጣው ደግሞ ከመስማት ነው። ለዚህ ነው እናንተም ደግሞ የእውነትን ቃል፣ ዝም ብሎ ቃል አይደለም፣ የእውነትን ቃል። ለዚህ ነው መንፈስ ቅዱስ ወደ እውነት ሁሉ ይመራቸዋል የሚለው። መንፈስ ቅዱስ ወደ ስህተት አያመራም። መንፈስ ቅዱስ ወደ ግለሰብ ፍላጎት አያመራም። መንፈስ ቅዱስ ወደ እውነት ነው የሚያመራ። ያ የመንፈስ ቅዱስ ስራ ነው። ያ ከውጭ ሆኖ መጀመሪያ ሲያንኳኳ በማያምነው ህይወት ውስጥ ከውጭ ሆኖ ወደ እውነት ሲመራ በመጀመሪያ ቀን ያጠና ነው ያየነው ነው። መንፈስ ቅዱስ ወደ እውነት በሚመራበት ጊዜ በዛን ጊዜ በዛ ቃል ይኸውም የመዳናችሁ ወንጌል ነው የሚለው። ሌላ ነገርም አይደለም። እውነት ብዙ ነገር አለ። እውነት የመዳናችሁ ወንጌል ይላል። ያንን ወንጌል በሰማችሁ ጊዜ በክርስቶስ አምናችሁ ነው የሚለው። እንግዲህ አሁን ያመነ ሰው ነው። ያመነ ሰው ይታተማል። በተስፋው መንፈስ በመንፈስ ቅዱስ ታተማችሁ ነው የሚለው። አንድ ግለሰብ በሚያምንበት ጊዜ መንፈስ ቅዱስ ወደ ውስጥ ይገባል። በሰው መንፈስ ያድራል። ማደሪያ ነው። መንፈሳችን ሰውነታችን የእግዚአብሔር ቤተ መቅደስ ነው። እግዚአብሔር በቤተ መቅደሱ ይኖር ነበረ በብሉይ ኪዳን። ማረፊያው ነው። ስለዚህ እኛም ቤተ መቅደስ ነን። እግዚአብሔርን ስንቀበል በመቅደሱ ይኖራል። ስፍራውን ይይዛል። የሚገባውን ስፍራ ይይዛል ማለት ነው። እኛ ውስጥ በሆነበት ጊዜ፣ ስፍራውን በሚይዝበት ጊዜ በሚያምን ህይወት ውስጥ ምንድነው የሚያደርገው? ያትማል። የእግዚአብሔር ሆነናል ማለት ነው። ዋስትና፣ የዘላለም ህይወት ዋስትና ሰጥቶናል ማለት ነው። ወራሾች አድርጎናል ማለት ነው። ይህ ማህተም የሚታተመው ክርስቶስን በተቀበልንበት ቀን ነው። በመጨረሻ አይደለም፣ ወይም በፕሮሰስ ላይ አይደለም። እግዚአብሔርን በተቀበልንበት ጊዜ፣ የግል አዳኝ አድርገን በተቀበልንበት ጊዜ፣ በዛን ጊዜ እግዚአብሔር በመንፈስ ቅዱሱ ያትመናል። የራሱ ያደርገናል ማለት ነው። የራሱ ያደርገናል። ማረጋገጫ ይሰጠናል። እርግጠኞች እንድንሆን ያደርጋል። የዘላለም ህይወት እንዳለን እርግጠኞች እንድንሆን ያደርጋል ማለት ነው። እስከ መጨረሻው ይጠብቀናል። የተናዘዝነው ኃጢአት በሙሉ ክርስቶስ በሚመጣበት ጊዜ ኃጢአትን በሙሉ እስከሚያጠፋ ድረስ ይጠብቀናል። በሁለተኛ ቆሮንቶስ 1:22 ላይ ሁለተኛ ቆሮንቶስ 1:22 ላይ ደግሞም ያተመን የመንፈሱንም መያዣ በልባችን የሰጠን እርሱ ነው። ያተመን እርሱ ነው። መያዣ ነው የሚለው ጋራንቲ ነው ማለት ነው። አንድ ሰው ክርስቶስን እስካመነ ድረስ
he's guaranteed ማረጋገጫ ነው መያዣ ነው የሰጠው ቀብድ ማለት ነው ማረጋገጫ ነው ቀብድ ማረጋገጫ ነው መያዣ ነው የሚያትመን መንፈስ ቅዱስ ነው ጋራንቲ ይሰጠናል ያ ያተመን መንፈስ ደግሞ ምንድነው ክርስቶስን ወደ መምሰል ነው የሚወስደን የታተምነው ክርስቶስን እንድንመስልና ክርስቶስን እየመሰልን እንድንሄድ ነው ብዙን ጊዜ ሰዎች በመንፈስ ቅዱስ ታትም ያለውና የፈለኩትን ህይወት እኖራለሁ በቃ ጋራንቲድ ነኝ once saved always saved አንድ ጊዜ ድኛለሁና ሁሌ ድኛለሁ የሚል የተሳሳተ ትምህርት አለ እንደዛ አይደለም መንፈስ ቅዱስ በእኛ የሚኖረው ያ ህትመት ያ ዋስትና የሚኖረው መንፈስ ቅዱስ በእኛ ውስጥ እስካለ ድረስ ነው እንቢ ብለን ከሄድን መንፈስ ቅዱስ ሊያስገድደን አይችልም የየቅ ኑሮ ነው የየዕለት ጎዳና ነው ጉዞ የመንፈስ ቅዱስ ሥራ በእኛ ህይወት ውስጥ የየዕለት የየደቂቃው የየሰከንድ ሥራ ነው ምክንያቱም በስጋ ነው ያለነው ስጋችን ገና አልተለወጠም በዚህ ስጋዊ ህይወት ውስጥ እስካለን ድረስ መንፈስ ቅዱስ በውስጥ ሆኖ አእምሮአችንን ይቆጣጠራል አካላችንን ስጋ ፍላጎታችንን ያሸንፋል ይዋጋል ጦርነት ነው ሁሉ ጊዜ መንፈስ እና ስጋ ሁሉ ጊዜ ጦርነት ላይ ናቸው ራሳችንን ለመንፈስ አሳልፈን እስከሰጠን ድረስ ያ እርግጠኛ ጋራንቲ የሆነው መንፈስ ዋስትና የሰጠን በውስጣችን ሆኖ ስራውን ይሰራል ሶስት ዋና ነገሮችን መንፈስ ቅዱስ በህይወታችን ያደርጋል አንደኛ በሮሜ ምዕራፍ 8 ላይ ቁጥር 16 ላይ ያለውን ስናይ ሮሜ ምዕራፍ 8 ቁጥር 16 ላይ እንዲህ ይላል የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ በመንፈሳችን ከመንፈሳችን ጋር ይመሰክራል በመጀመሪያ ምንድነው መንፈስ ቅዱስ መታተም ማለት ኦውነርሺፕ የእግዚአብሔር ልጆች መሆናችንን የሚያረጋግጥልን ነው የእግዚአብሔር ልጆች ከእንግዲህ በኋላ ባሪያዎች አይደለም ከእንግዲህ በኋላ ጠላትነት የለም በመሐከላችን ያንን የጠላትነት ግርግዳ አፍርሷል በክርስቶስ እንደገና ልጆቹ አድርጎናል አባ ብለን እንድንጠራው ያንን ስልጣን ሰጥቶናል ያ መንፈስ በእኛ ውስጥ ይመሰክራል ሰይጣን እየመጣ ኃጢአታችንን እያመጣ ተስፋ እንድንቆርጥ በሚያደርግበት ጊዜ መንፈስ ቅዱስ አይደለም ይቅር ብያለሁ ልጄ ነህ ከእንግዲህ በኋላ ልጄ ነህ እያለ በየጊዜው ይመሰክርልናል የልጅነት ማዕረግ መያዛችንን የሚመሰክር የሚያረጋግጥልን በየጊዜው ያንን ጋራንቲ የሚነግረን ነው መንፈስ ቅዱስ ሁለተኛው በሮሜ ምዕራፍ 8 ቁጥር 9 ላይ እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በስጋ አይደላችሁም ይላል የክርስቶስ መንፈስ የሌለው ከሆነ ግን ይህ የእርሱ ወገን አይደለም ቁጥር 10 ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው መንፈሳችሁ ግን በጽድቅ ምክንያት ሕያው ነው ሰውነታችሁ በኃጢአት ምክንያት ሕይወት ነው መንፈሳችሁ ግን ሕያው ነው ይላል የመንፈስ ቅዱስ ሥራ በአማኙ ሕይወት ውስጥ ምንድነው ዋስትና ልጆቹ መሆናችን ዋስትና ይሰጠናል ሁለተኛ ደግሞ ከስጋ ጋር ያለውን ጦርነት ሁሌ ይዋጋል ስጋችን ሞተ ማለት የስጋ ምኞት የስጋ ፍላጎት በሚሸነፍበት ጊዜ ያነ ሞተ ማለት ነው የስጋ ኃይል በእኛ ላይ አይሰለጥንም አይነግስም አቅም የለውም ክርስቶስ በእኛ ውስጥ በሚኖርበት ጊዜ መንፈስ ቅዱስ ይመራል ዘውትር የስጋን ምኞት በሚዋጋበት ጊዜ በዛን ጊዜ ስጋችን የሞተ ነው የሚሆነው መንፈስ ቅዱስ ቦታ ካልሰጠነው ግን ስጋችን ብቅ ይልና እንደገና ያሸንፈናል የስጋን ሥራ የስጋን ፍሬ ያፈራል ስለዚህ መንፈስ ቅዱስ በአማኙ ሕይወት ውስጥ የሚሰራው ኃጢአትን ማሸነፍ ነው ኃጢአትን መስራት አይደለም ኃጢአትን ማሸነፍ ነው ኃጢአት አለመስራት ደግሞ ሕግን መጠበቅ ማለት ነው ኃጢአት
ህግን መተላለፍ ነው ይላል በአንደኛ ዮሐንስ ላይ። ህግ ከሌለ ኃጢአት የለም። ኃጢአት ካለ ህግ አለ ማለት ነው። ብዙ ሰዎች ህግ ተሽሯል ይላል። ያ የመንፈስ ቅዱስ ትምህርት አይደለም። መንፈስ ቅዱስ ወደ እውነት ይመራቸዋል ነው የሚለው። ያ የመንፈስ ቅዱስ እውነት አይደለም ወይም ትምህርት አይደለም፣ ከሌላ የመጣ ነው። መንፈስ ቅዱስ ኃጢአትን እንድናሸንፍ ያደርገናል። በሮሜ ምዕራፍ 8 ላይ የሚናገረው እንዲያውም ቁጥር 3 ላይ ቁጥር 3 ላይ ላንብብ። ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ። እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ቅዱስ የሚኖሩ ግን የመንፈስን ነገር ያስባሉ ይላል። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ህግ አይገዛምና መገዛትም ተስኖታል። በስጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም ይላል። ስጋ እግዚአብሔርን ደስ ሊያሰኝ አይችልም ይላል። ክርስቶስ ስጋ ለብሶ ወደዚህ ምድር መጣ። ወደዚህ ምድር መጥቶ ኃጢአትን ኮነነ ይላል። በስጋው በለበሰው ስጋ ኃጢአት እንዳይነግስበት በመንፈስ ቅዱስ አማካይነት ኃጢአትን በስጋው አሸነፈ። ኮነነ ስል አሸነፈ ይላል። ለዚህም ነው ቁጥር 5 ላይ እንደ ስጋ ፈቃድ የሚኖሩ የስጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ይላል። ስለ ስጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ስለ ስጋ ማሰብ በእግዚአብሔር ዘንድ ጥል ነውና በእግዚአብሔር ህግ አይገዛምና መገዛትም ተስኖታል ይላል። በመንፈስ ያሉት ስለ ስጋ አያስቡም። ክርስቶስ ኃጢአትን ያሸነፈው ምን እንድናደርግ ነው? ህግን እንድንሰርዝ ነው ወይ እንድንሽር ነው ወይ? አይደለም ይላል። በክርስቶስ ቁጥር 2 ላይ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ከኃጢአትና ከሞት ህግ አርነት አውጥቶኛልና ይላል። ያ ማለት ምንድነው? ያብራራዋል። ከስጋ የተነሳ ስለደከመ ለህግ ያልተቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ስጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ስጋ ፈቃድ በማንመላለስ በእኛ የህግ ትእዛዝ ይፈጸም ዘንድ ኃጢአትን በስጋ ኮነነ ነው የሚለው። በምዕራፍ 7 ላይ ጳውሎስ ከዚህ ሟች ስጋ ማን ይለየኛል ይላል። የምፈልገውን አላደርግም የማልፈልገውን ያንን አደርጋለሁ ነው የሚለው። ያ የስጋ ህይወት ነው። በስጋችን ሁል ጊዜ ጦርነት አለ። መልካሙን ማድረግ እንፈልጋለን፣ እግዚአብሔርን መታዘዝ እንፈልጋለን፣ ነገር ግን አንችልም። ይህንን ህግ መጠበቅ አልቻልኩም፣ ከዚህ ሟች ስጋ ማን ይለየኛል ይላል ጳውሎስ። ነገር ግን ቁጥር ምዕራፍ 8 ላይ ሲመጣ ደግሞ ምንድነው? ከእንግዲህ በክርስቶስ ላሉት ኩነኔ የለባቸውም ይላል። ምክንያቱም ክርስቶስ ወደዚህ ምድር መጥቶ ኃጢአትን በስጋው ኮነነ ነው የሚለው። ኃጢአትን ኮነነ ስል ህግን ጠበቀ ማለት ነው። የህግን ትእዛዝ ጠበቀ ማለት ነው። ያንን የጠበቀው ምንድነው? እኛም ደግሞ ህግን እንድንጠብቅ ዘንድ ነው የሚለው። ህግን እንዲፈጸም ነው የሚለው። በእኛ ውስጥ የህግ ትእዛዝ ይፈጸም ዘንድ ህግ እንድንሽር ሳይሆን ክርስቶስ የመጣው ወደዚህ ምድር እኛም ደግሞ በመንፈስ ቅዱስ አማካይነት የህግን ትእዛዝ እንጠብቅ ዘንድ ኃጢአትን በስጋው ኮነነ ነው የሚለው። ያ የመንፈስ ቅዱስ ስራ ነው። በእኛ ውስጥ መንፈስ ቅዱስ ያትማል፣ ኃይሉን ያሳርፋል፣ በኃይል ይኖራል። እግዚአብሔርን መምሰልን በእኛ ውስጥ ያስቀምጣል። ያ የመንፈስ ቅዱስ ስራ ነው። በዛሬው ዕለት ህግ ተሽሯል እያሉ የሚያስተምሩ ብዙ አብያተ ክርስቲያናት አሉ። ብዙ የተማሩ ሰዎች አሉ። ብዙ ፓስተሮች አሉ። ወገኖቼ ሆይ ተውት የእግዚአብሔርን ቃል የሚሉ ዝም ብሎ በፍቅር መኖር ነው። ፍቅር እኮ እግዚአብሔር ነው። ፍቅር ደግሞ ህግን ጠብቋል ነው የሚለው። የህግ ፍጻሜ ነው የሚለው። ፍቅር ያለው ሰው ህግን አይሽርም። ህግን ይጠብቃል። የሚጠብቀው እሱ ሳይሆን በውስጡ የሚኖር መንፈስ ነው።
ስለዚህ በውስጣችን ልጅነት ማዕረግ የተሰጠን በኃጢአት እንድንቀጥል ሳይሆን ኃጢአትን በመንፈስ ቅዱስ አማካኝነት ድል እንድነሳ ነው። መንፈስ ቅዱስ ዋስትና ይሰጠናል፣ ጋራንቲ ይሰጠናል እንደሚያሸንፍ በእኛ ውስጥ። እኛ ሳንሆን እርሱ ነው የሚያሸንፈው፣ እኛማ አንችልም። ሶስተኛው ምዕራፍ አንደኛ ጴጥሮስ ቁጥር 1 አንደኛ ጴጥሮስ ቁጥር 1 ከ3 እስከ 7 ያለውን ስናይ ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያርፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻው ዘመን ይገለጽ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ጴጥሮስ የሚናገረው ምንድነው? የሚመጣውን ያለን የተዘጋጀልንን ርስት ነው። ክርስቶስ ለኛ በሰማይ ያዘጋጀውን ነው ርስት ነው። ልጆቹ እንደሆን የታተምን ሰዎች፣ ልጆቹ የሆን ሰዎች ዋስትና አለን። ያችን ተስፋ የተገባልንን ርስት እንደምንወስ ተስፋ እንዳለን ነው የሚያረጋግጠው ጴጥሮስ እንደገና በጳውሎስ የተነገረው። ቁጥር 6 ላይ በዚህም እጅግ ደስ ይላቸዋል፣ ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴም ይገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። እርሱንም ሳታዩት ትወዱታላችሁ። አሁንም ምንም ባታዩት በእርሱ አምናችሁ የእምነታችሁን ፍጻሜ እርሱም የነፍሳችሁ መዳን እየተቀበላችሁ በማይነገርና ክብር በሞላበት ሐሴት ደስ ይላችኋል ይላል። ጴጥሮስ ምንድነው የሚለው እዚህ ላይ? ለዛ ለዘላለም ሕይወት የታተማችሁ መንፈስ ቅዱስ በውስጣችሁ ያለ ሰዎች ፈተና አለባችሁ ነው የሚለው። መንፈስ ቅዱስ ሲያትመን ምንድነው? በዛ በፈተና ውስጥ በምናልፍበት ጊዜ እንዳንሸነፍ እንዳንወድቅ ያደርገናል። ለዛ ፈተና እጃችንን እንዳንሰጥ የሚያደርግ መንፈስ ቅዱስ ነው። ኢዮብን በምናይበት ጊዜ ኢዮብ ብዙ ነገር ውስጥ ነው ያለፈው። በሰው የማይቻለውን ነው ያደረገው። በሰው ኃይል ለስጋ የማይቻለውን ነው ያደረገው። ያ የሆነው በመንፈስ ቅዱስ ስለታተመ ነው። መንፈስ ቅዱስ ከምንችለው በላይ አይሰጠንም። የምንችለውን አውቆ በዛ ውስጥ እንድናልፍ ያደርጋል። ያ ፈተና ደግሞ እንደ ወርቅ የሚያጠራን ነው። ብዙዎቻችን በተለይ በክርስትና ሕይወት ውስጥ ያለን ዛሬ ያለንበትን ደረጃ እግዚአብሔር በፈተና ውስጥ ባናልፍ፣ በተለያዩ የሕይወት ገጠመኞች ባናልፍ ዛሬ በቤቱ ምናልባት ላንኖር እንችል ይሆናል። እግዚአብሔር ምክንያት አለው። ነገር ግን ያንን ፈተና በሚፈቅድበት ጊዜ እርሱ ከኛ ጋር ነው። የታተመን ሰዎች ነን። ተስፋ እንዳንቆርጥ ያደርገናል። አይዟችሁ ግፉ ነው የሚለው። ቀጥሉ ከእናንተ ጋር ነኝ ነው የሚለው። በተለያዩ መንገዶች ያጽናናናል። በቃሉ ያጽናናናል። በወገኖች ያጽናናናል። በተለያዩ መንገዶች እያጽናናን ኢንካሬጅ እያደረገን ጉልበት እየሰጠን ነው የምንሄደው። መንፈስ ቅዱስ መታተም በፈተና ጊዜ ውስጥ እንድናልፍ የሚያደርገን ነው። ሁል ጊዜ ደስ ይበላችሁ ይላል ጳውሎስ በኤፌሶን 4 ላይ። ሁል ጊዜ ነው የሚለው። ምክንያቱም ይህ መንፈስ ቅዱስ እንዴት ደስ ይለናል በፈተና ጊዜ። እንዴት ደስ ሊለን ይችላል? ይሄ የሚያስገርም ነገር ነው። በፈተና ጊዜ እናዝናለን እንጂ ደስ ሊለን አይችልም። ነገር ግን ያንን ደስ እንዲለን የሚያደርገን መንፈስ ቅዱስ ነው። በኤፌሶን ምዕራፍ 4 ከቁጥር 4 ጀምሮ ያለውን እናነባለን። ኤፌሶን 4 ከቁጥር 4 ጀምሮ በመጠራታችሁም በአንድ ተስፋ እንደተጠራችሁ አንድ አካልና አንድ መንፈስ አለ፣ አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት አለች ነው የሚለው። ከዛ በኋላ ምንድን ነው የሚለው? በሁሉም ደስ ይበላችሁ ይላል። ቁጥር 7 ላይ ሳነብ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችሁ ጸጋ
ተሰጠን ነው የሚለው። ለእያንዳንዳችሁ ጸጋ ተሰጠን ነው የሚለው። ያ ጸጋ በመንፈስ ቅዱስ የታተምንበት ሁሉንም ነገር የምናልፍበት ስጦታ እንደሆነ ይናገራል። ስለዚህ ወገኖቼ ሆይ በማንኛውም ጊዜ በማንኛውም ሰዓት በሚገጥመን ፈተና ሁሉ እንድናልፍ መንፈስ ቅዱስ ኃይልን ይሰጠናል። በአንድ እምነት የታተምን ሰዎች ነን። በአንድ ሃይማኖት፣ በአንድ ጌታ። ያንን ጌታ ይዘን በምንሄድበት ጊዜ እርሱን እስካልተውነው ድረስ ከእርሱ ጋር ጉዟችን እስከሆነ ድረስ መጨረሻችን ያማረ ነው የሚሆነው። በመጨረሻ ፊልጵስዩስ 4:4 ላይ ሁል ጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ፣ ገርነታችሁ ለሰው ሁሉ ይታወቅ፣ ጌታ ቅርብ ነው፣ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። አእምሮንም ሁሉ የሚያልፍ የእግዚአብሔር ሰላም በልቦናችሁና ሐሳባችሁ በክርስቶስ ኢየሱስ ይጠብቃል ይላል። በአንዳች አትጨነቁ፣ አታስቡ ነው የሚለው። ሁሉን ነገር ለእግዚአብሔር አሳልፋችሁ ስጡ ነው። እርሱ ሰላማችሁ ነው የሚለው። ምክንያቱም መንፈስ ቅዱስ አትሟቸዋል። ለዛች ቀን ታትማቸዋል። ያችን ቀን ብቻ እዩ ነው። ተስፋ አድርጉ። በምታልፉበት ጎዳና፣ በምታልፉበት የህይወት መንገድ፣ በከፍታውም በዝቅታውም፣ በማግኘቱም በማጣቱም፣ በጤንነቱም በህይወቱም፣ በማንኛውም ሰዓት እግዚአብሔር ከኛ የሚፈልገው ምንድነው? ያችን ምድር እያየን የገባልንን ተስፋ እያደረግን ጸንተን እንድንኖር ነው የሚፈልገው። ይህ ቃል በመንፈስ ቅዱስ መታተማችን የሚያጽናናን፣ የሚያበረታታን፣ የሚያጠነክረን፣ የሚያቆመን፣ የሚያጸናን ነው። ያ ነው መንፈስ ቅዱስ መታተም። የእግዚአብሔር ልጆች ነን። እግዚአብሔር በማዳኑ በመፍጠሩ የእርሱ አድርጎናል። በእሱ እጅ ውስጥ ነው ያለነው። በእሱ ቁጥጥር ስር ነው ያለነው። ስለዚህ ከእሱ ቁጥጥር ማንም ሊያወጣን አይችልም። በእርሱ ውስጥ እስካለን ድረስ ብንሞት እንኳን ሰይጣን የተለያዩ ነገሮችን አምጥቶ ብንሞት እንኳን ተስፋችን በእግዚአብሔር ላይ ስለሆነ አልሞትንም። የዘላለም ቃል ኪዳን በእኛ ውስጥ አለ። የታተምን ሰዎች ነን። ስለዚህ ያንን የታተምንበትን የእግዚአብሔርን መንፈስ እንዳናሳዝን ዘውትር ከእግዚአብሔር ጋር ጉዟችንን ማድረግ ይገባናል። ያ መንፈስ ቅዱስ ያተመን መንፈስ ቅዱስ እስከ መጨረሻዋ ቀን እንዲያደርሰን ጸሎቴና ምኞቴ ነው። ራሳችንን ለጸሎት ዝቅ እናድርግ። ቅዱስና ኃያል የሆንክ እግዚአብሔር አምላካችን ስለ ተስፋ ቃልህ እናመሰግናለን። ድካማችንን ይቅርበል፣ አለማመናችንን ይቅርበል፣ ኃጢአታችንን ይቅርበል። በሕይወታችን ልትሰራ የፈለከውን ያቀድከውን እንድትሰራ ዘንድ ጌታ ሆይ እያንዳንዳችንን አንተ ተረከብ። ፈቃድህ በእኛ ይፈጸም። ሰሚዎችን ሁላችንንም ጌታ ሆይ ይህንን ቃል የምንሰማውን ሁሉ በያለንበት ቦታ እንድታቆመን እንድታጠነክረን እንለምናለን። በጌታ በኢየሱስ ስም አሜን።